ሰላም። በዛሬው የፊልም ዳሳችን ልናስመለክታችሁ ወደድነው በእውነተኛ ታሪክ ላይ የተመሰረተውን ዘ ጊልቲ የተሰኘውን ፊልም ነው። ቪዲዮውም እንደሚመቻችሁ ስለማልጠራጠር ላይክ እና ሰብስክራይብ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የዚህ ሰውዬ ስም ጆ ሲሆን የሎስ አንጀለስ ፖሊስ ነው። ጥፋት ሲሰራ በመያዙ ግን አሁን ወደ 911 የፖሊስ ስልክ መስመር እንዲሰራ ደረጃው ዝቅ ተደርጎበታል። በዛው ቀን ጆ ከህብረተሰቡ ድንገተኛ ጥሪ እየተቀበለ ስለነበር ቢዚ አድርጎት ነበር። እንደ 911 ጥሪ ተቀባይ የመጀመሪያ የሥራ ቀኑ በየደቂቃው ስልክ ስለሚደወልለት ጆ በጣም ደክሞት ነበር። እሱ ብቻ ሳይሆን ግን ሁሉም የሥራ ባልደረቦቹ ረፍት የላቸውም ነበር። አለቃቸው ሳትቀር በየደቂቃው ስልክ ይደወልላታል። በዚህ ጊዜም ጆ ይሄኛውን ስራ በጣም ከባድ መሆኑን ይገነዘባል። ከዚህ በተጨማሪም የሎስ አንጀለስ ከተማ ከሁሉም የአሜሪካ ግዛቶች ወንጀል የሚበዛበት ነበር። አብዛኛው ከተማ ላይ የደን መቃጠል ስለበዛ ደግሞ እየባሰበት ሄዷል። ሁሉም ሰራተኞች ሻይ የሚጠጡበት ሰዓት ራሱ የላቸውም። ጆ ወደ ስራው ሲመለስ ኤሚሊ ከተባለች ሴት ድንገተኛ ጥሪ ይደወልለታል። ስልኩ ላይ ኤሚሊ እያለቀሰች ስታወራ እንሰማታለን። ጥርጣሬ ላይ የነበረው ጆ ስልኩን ሊዘጋ አስቦ ነበር። ድንገት ግን የወንድ ድምጽ ሲሰማ ኤሚሊ እንደታገተች የሚገልጽ ኮድ እየነገረችው እንደነበር ይጠራጠራል። ምክንያቱም አጋቿ እንዳይጠረጥራት ነበር። ኤሚሊ ለጆ የደወለችው ለልጇ የደወለች አስመስላ ነበር። በፍጥነትም የሚጠይቃትን ጥያቄ ቀስ በቀስ እንድትመልስ ያዛታል። ሁለቱ በኮድ ከተግባቡ በኋላ ጆ ስለ አጋቹ መኪና አይነቱን ማወቅ ቻለ። መኪናው ነጭ ሚኒባስ ነበር። ከኤሚሊ ስልክ በጂፒኤሱ ያለችበትን ቦታ እያጣራ እንዳለ ጆ በፍጥነት እርዳታ ይጠራል። አጋቹ በመጠራጠሩ የኤሚሊን ስልክ ሊነጥቃት እየሞከረ ነበር። እንዳትያዝም ጆ ለኤሚሊ እንዳትጨናነቅና በኋላ ሲመቻት እንድትደውልለት ይነግራታል። ስልኩ እንደተዘጋ ጆል ኤሚሊ ወዳለችበት ቦታ እየሰሩ ላሉ ፖሊሶች መንገዱን እንዲዘጉና ማንኛውም የሚያልፈውን ነጭ ሚኒባስ እንዲፈትሹ ይነግራቸዋል። ነገር ግን ፖሊሶቹ የደን ቃጠሎውን እየተቆጣጠሩ ስለነበር ሊሰሙት አልቻሉ። ወደ ሌላ ፖሊስም ደውሎ ሲነግረው የአንድ ሰው ሕይወት ለማትረፍ ተብሎ መንገድ መዘጋት እንደማይቻል ይነግረዋል። ፖሊሶቹ ሊያገኟት እንዲቀላቸውም የታርጋ ቁጥሩን እንዲያጣራ ይነግሩታል። ይህንን ሲሰማ ጆ በጣም ይናደዳል። ምንም ያህል ፖሊሶቹን ቢማጸናቸውም መጀመሪያ ታርጋውን እንዲያጣራ ይነግሩታል። ጆ በመጨረሻ ቦታውንና የኤሚሊን የቤት ስልክ ቁጥር ያገኘዋል። ስልኩ ላይ ሲደውል የኤሚሊ የ5 ዓመት ልጇ ኤቢ ስልኩን ያነሰዋል። በመደናገጥ ኤቢ ለጆ ጠዋት ላይ አባቱ ሄንሪ ቢላ ይዞ መጥቶ እናቱን በግዴታ እንደወሰዳትና አሁን ከታናሽ ወንድሙ ኦሊቨር ጋር ብቻውን እንዳለ ይነግረዋል። ኤቢ በተጨማሪ ኦሊቨር የመታጠቢያ ገንዳ ውስጥ መተኛቱን ይነግረዋል። የኤቢን ታሪክ ከሰማ በኋላ ጆ በፍጥነት ስለ ሄንሪ ታሪክ ያጣራል። ስለ ሄንሪ የግል ህይወቱ መረጃ በሙሉ ይመጣለታል። አድራሻው፣ የታርጋ ቁጥሩና እስር ቤት ብዙ ጊዜ ስለመግባቱ መረጃ ይደርሰዋል። ይህንን ሲመለከት አጋቹ የኤሚሊ ባለቤት እንደሆነ ይደመድማል። ሌሎቹን ሰራተኞች ላለመረበሽ ጆ ክፍል ለመቀየር ይወስናል። በቀጣይ አለቃዎቹን ኤሚሊን እንዲረዷት ይጠይቃቸዋል። አለቃው ግን ይናደድበትና ስለሌላ ሰው ኬዝ ከምትጨነቅ ስለ ራስህ ተጨነቅ ብሎ ይነግረዋል። በነገው የጆ የፍርድ ቤት ቀጠሮ ላይ አለቃዎቹ ሁሉንም ፖሊሶች በሐሰት እንዲመሰክሩለትና ጆ ነፃ ሲወጣ የጣቢያቸውም ስም አብሮ ነፃ እንዲወጣ እንደፈለጉ ግልጽ ነው። በተጨማሪም ለሚገባለት የስልክ ጥሪዎች ብዙም ትኩረት እንዳይሰጥ ይነግሩታል። ፍርድ ሲፈረድለት የፖሊስነቱ ማዕረግ ይመለስለትና ወደ መስክ የፖሊስነት ስራው መመለስ ይችላል። ጆ የአለቃውን ንግግር ሲሰማ ዝም ይላል። የድሮ የመስክ ስራው በሐሳቡ ሲመጣበት ጆ ለሚስቱ ይደውልላትና በስልክ ንግግራቸውም ጆ ስለነገው የፍርድ ቤት ቀጠሮ ሐሰተኛ ምስክርነት ለመስጠት በሰዓቷ እንድትመጣ ያስታውሳታል። የጆ ሚስት እዚህ ኬዝ ላይ መሳተፍ አልፈለገችም ነበር። ቀን በቀን እርዳታዋን ሲጠይቃት ግን ታዝንለታለች። ለፍርድ ቤቱ ቀጠሮም እንደምትመጣ ቃል ትገባለታለች። ትንሽ ቀለል ካለው በኋላ ጆ ወደ ስራው ይመለስና የኤሚሊን ስልክ መጠበቅ ይጀምራል። አለቃው ቢያባርረውም ግድ አይሰጠውም። እንደ ፖሊስነቱ ጆ እርዳታ የሚፈልጉ ሰዎችን ችላ ማለት አያስችለውም። ኤሚሊን እንደምንም ለመርዳት መንገድ መፈለጉን ቀጥሏል። ብዙም ሳይቆይ ኤቢ ለጆ ይደውልለትና ፖሊሶች መምጣታቸውን ይነግረዋል። ጆም ለኤቢ ስልኩን ለፖሊሶች እንዲሰጠው ይነግረዋል። የፖሊስ ድምጹም የኤቢ እጅ በደም መሞላቱን ሲመለከት እንደደነገጠ ያስታውቃል። ኤቢ ግን አልተጎዳም ነበር። ይህንን ሲሰማ ጆ በጣም ይደነግጥና ፖሊሶቹ ኦሊቨርን መታጠቢያ ገንዳ ውስጥ ተጋድሞ ያገኙታል። አጠቃላይ ሰውነቱ በደም ተሞልቶ ሆዱ ደግሞ ተቀዶ ነበር ያገኙት። በንግግራቸው መሃል ድንገት ስልኩ ይዘጋል። ጆ ይሄ የሄንሪ ስራ መሆኑን እርግጠኛ ነበር። ንዴቱን መቆጣጠር ሲያቅተው ጆ የሄንሪ ስልክ ላይ በመደወል ስልኩን እንዳነሳለት ጆ ፖሊስ እንደሆነ እየጮኸ ይነግረውና ባለቤቱና ልጁ ላይ ያደረገውን ነገር በሙሉ እንደሚያውቅ ይነግረዋል። ሄንሪ ምንም መልስ አልሰጠውም ነበር።
በፍርሃት ማልቀሱን ይቀጥላል። ጆ በንዴትም እስር ቤት ለእንዳንተ አይነቱ ነፍሰ ገዳይ በጣም ያንስብሃል ብሎ ይጮህበታል። ጆ በኋላ ራሱ ከያዘውም እንደሚገለው ይነግረዋል። ይህንን ከተናገረ በኋላ ስልኩ ይዘጋል። ጆ በቀጣይ ወደ ፖሊስ ጣቢያው ይደውልና ሪክ ለተባለ ፖሊስ እርዳታውን ይጠይቀዋል። ብዙ ሰዎች ሲስቁ ድምጽ ይሰማዋል። ጆም ሪክ መጠጥ ቤት ውስጥ ሰክሮ እንደሆነ ይገምታል። ጆም ብዙ እንዳይጠጣና ለነገ ችሎቱ እንዲመጣ ያስታውሰዋል። እንደ ባለቤቱ ሪክ የውሸት ምስክርነቱ እንዳይታወቅበት ፈርቷል። ጆም ሁሉም ነገር ይስተካከላል ብሎ ሪክን ያረጋገዋል። ኬዙ ሲዘጋለት ሌላ ችግር ውስጥ እንደማይገባም ቃል ይገባለታል። ሪክ ሲረጋጋ ስለ ኤሚሊ ነግረውና ወደ ሄንሪ ቤት በመሄድ ስለታገተችበት ቦታ እንዲያጣራ ይነግረዋል። ሪክ እንደሄደ ኤሚሊ ድንገት ትደውላለች። ጆ እንዴት እንደሆነች ይጠይቃታል። ኤሚሊ በምላሿ ከሄንሪ አጠገብ ጋቢና መቀመጧን ትነግረዋለች። ጆ በድጋሚ መኪናው በምን ያህል ፍጥነት እንደሚሄድ ይጠይቃታል። ስለ መኪና የማታውቀው ኤሚሊ በፍጥነት እየሄደ እንደሆነ ብቻ ትነግረዋለች። በንግግራቸው መሃል ሄንሪ ይናደድና ስልኩን ከኤሚሊ እጅ ሊነጥቃት ይሞክራል። ጆ በቀጣይ ሄንሪ የመኪናውን ቀበቶ ካደረገ ይጠይቃታል። ኤሚሊም እንዳላደረገ ትነግረዋለች። ትንሽ ካሰበ በኋላም ቀበቶውን እንድታደርግ ይነግራትና በተቻላት ኃይል የእጅ ፍሬኑን እንድትይዝበት ይነግራታል። ስልካቸውም ይቋረጣል። ጆ ኤሚሊ እንድትደውል ተስፋ ብቻ ያደርጋል። እየጠበቃት እንዳለ ጆ ለፖሊሶች በመደወል ኤሚሊ የነበረችበት ቦታ ጋር ቼክ እንዲያደርጉ ያዛቸዋል። ከደቂቃዎች በኋላ ኤሚሊ መልሳ ትደውላለች። የጆ እቅድ እንዳልተሳካም ትነግረዋለች። ለማምለጥ ስትሞክር ሄንሪ ይዟት የመኪና ኮፈን ውስጥ ቆልፎባታል። ሁለተኛ እቅድ እንዳለው ይነግራትና ኤሚሊን ያረጋጋታል። ጆ ከበድ ያለ ዕቃ ካለ ሲጠይቃት ኤሚሊ ትፈልግና ድንጋይ ማግኘቷን ትነግረዋለች። ጆ መኪናው እስኪቆም እንድትጠብቅና ከቆመ በኋላ ሄንሪን ባላት ኃይል እንድትመታው ይነግራታል። ቀስ በቀስ ኤሚሊ ማልቀስ ታቆማለች። ከጆ ጋር ስታወራ ፍርሃቷ እንዲቀንስ አድርጓታል። ኤሚሊ ከልጇ ኦሊቨር ሆድ ውስጥ እባብ ለማውጣት መሞከሯ ለምን ሄንሪን እንዳናደደው ግራ እንደገባት ትነግረዋለች። ጆ ግራ በመጋባት ሁሉንም ነገር በደንብ እንድታስረዳው ይነግራታል። ኤሚሊ ማስረዳት ትጀምርና ኦሊቭ ቀኑን ሙሉ ያለማቋረጥ ሲያለቅስ እንደነበር ትነግረዋለች። ሆዱን ስላመመውም ልጇን ከህመም ለማስወጣት ኤሚሊ የኦሊቨር ሆድን ለመቅደድ ትወስንና እንዳደረገችው ማልቀሱን ያቆማል። ይህንን ሁሉ ታሪክ ሲሰማ ጆ በድንጋጤ ዝም ይላል። የጠረጠረውም ነገር ሁሉ ተሳስቶ ነበር። ድንገት ሄንሪ የኋላ ኮፈኑን ሲከፍተው ጆ ይሰማና እንደታቀደውም ኤሚሊ ሄንሪን በድንጋዩ ትመታዋለች። ስልኩ በድጋሚ ይቋረጣል። ብዙም ሳይቆይ ሪክ ይደውልለትና ፍንጭ ስለማግኘቱ ይነግረዋል። የሄንሪን ቤት ከፈተሸ በኋላ በሄንሪ ሚስት ኤሚሊ ስም የአእምሮ ህሙማን የታካሚ ወረቀት ያገኛል። ጆን በጣም ይደነግጣል። ወደ ሄንሪ ስልክ ሲደውል ሄንሪ በድንጋይ ተመቶ ስለነበር ሲያቃስት ይሰማዋል። ሄንሪም ኤሚሊ ርቃ መሄዷን ያሳውቀዋል። በቀጣይ ለጆ እውነታውን መናገር ይጀምራል። ሄንሪ ይዟት የነበረውም ኤሚሊ ወደ አእምሮ ህሙማን መልሶ ሊያስገባት ነበር። ሆስፒታሉ ሄንሪ ገንዘቡን ስላልከፈለ ኤሚሊን እንደማይቀበሉት ቢያውቅም ለልጆቹ ደህንነት ሲል በድጋሚ ሊወስዳት ነበር። በሌላ በኩል ከሚስቱ ጋር ቢፋቱም ሄንሪ አሁንም ድረስ ኤሚሊን ይወዳት ነበር። ስለ ባለቤቱ ወንጀል ፖሊሶች ካወቁም ይታሰር ነበር። ስልኩ ከተዘጋ በኋላ ጆ የእሱ ጥፋት እንደሆነ ይሰማዋል። ኤሚሊ እንድታመልጥ ባይረዳት ኖሮ ይህ ሁሉ ክስተት አይፈጠርም ነበር። ብዙም ሳይቆይ ኤሚሊ በድጋሚ ትደውላለች። ያለችበትን ሁኔታ እየነገረችውና ለሚጠይቃት ጥያቄ መልስ እየሰጠችው ኤሚሊ እጇ ላይ ደም ስትመለከት መፍራት ትጀምራለች። ኤሚሊ ድንገት ለገዛ ልጇ ምን እንዳደረገች ትዝ ይላትና በተደጋጋሚ እያለቀሰች እዚህ ምድር ላይ መኖር እንደማይገባት ትናገራለች። ምንም ያህል ብትረጋጋም ኤሚሊ ማልቀሷን አላቆመችም። ኤሚሊም ካለችበት ከፍታ ራሷን በመጣል ወደ ኦሊቭ ጋር ገነት መሄድ እንደምትፈልግ ትነግረዋለች። የጆ ልብ በጣም ይሰበራል። ኤሚሊ ምንም ያክል ብታጠፋም አሁን በህይወት መኖር እንደሚገባት ይነግራታል። በህይወት መኖር የሌለበት ሰው ቢኖርም ራሱ ጆ ነበር። ጆ ኤሚሊ ምን እየተሰማት እንደሆነ ያውቃል። ምክንያቱም ጆም ሰዎችን ገድሏል። እያለቀሰም ሁሉንም ያጠፋውን ይናዘዛል። ነገ ችሎት ላይ የሚቀርብበትን ምክንያት ማለት ነው። ከጥቂት ወራት በኋላ መስክ ላይ እንደ ፖሊስነት በሚያገለግልበት ሰዓት ላይ ጆ ሳያስበው አንድ ወጣት ላይ ይተኩስና ልጁ እዛው አስፓልት ላይ ይሞታል። ነገም የችሎቱ የመጀመሪያው ቀን እንደሆነ ጆ ይነግራታል። እሱና ኤሚሊም ጥፋታቸው አንድ እንደሆነ ያስረዳታል። ሁሌም ግን ኤቢና ሄንሪ እንደሚወዱሽ ማሰብ አለብሽ ይላታል። የጆ ቃላቶች አሁን ኤሚሊን እንድትረጋጋ ያደርጋታል። ነገር ግን አሁን የፖሊሶች መኪና መጥተዋል። ኤሚሊ በድጋሚ ትደነግጥና አሁንም ከኦሊቨር ጋር ወደ ገነት መሄድ እንደምትፈልግ ትነግረዋለች። ስልካቸው ይቋርጣል።
ጆ በጣም ያዝንና ስልኳ መስመሩ ባይሰራም በተደጋጋሚ ይደውልላታል። በስተመጨረሻ ግን ስልኩ ይነሳና ያነሳችው ግን ኤሚሊ ሳትሆን ፖሊሶቹ ነበሩ። ፖሊሶቹ ኤሚሊ ከመዝለሏ በፊት እንደያዟት ያሳውቁታል። ይህንን ሲሰማ ጆ በደስታ ያለቅሳል። ከተወሰኑ ደቂቆች በኋላ የጆ አለቃ ትመጣና የኤሚሊ ትንሹ ልጅ ኦሊቨር በህይወት እንዳለና ሆስፒታል ውስጥ እየታከመ መሆኑን ታሳውቀዋለች። ጆ በጣም ይደስታል። ከተነሳ በኋላም ወደ መጸዳጃ ቤት ይሄዳል። ከዚህ ክስተት በኋላ ጆ የኤሚሊ ክስተት የራሱ ነጸብራቅ እንደሆነ ይረዳል። ለሌሎች በቀላሉ መምከር ቢችልም የራሱን ወንጀል ቀብሮ ከተጠያቂነት እያፈገፈገ ነበር። በልቡ ምንም ያህል ቢታሰርም የፖሊስ መስሪያ ቤታቸው ስም ቢጠፋም እውነቱን መናገር እንዳለበት ያስባል። ጆ በቀጣይ ለእያንዳንዱ ምስክሮች ይደውልና በሐቀኝነት እንዲመሰክሩ ይነግራቸዋል። መርማሪ ጆ ባይለር በችሎት ውሳኔው መስክ ላይ ተኩሶ በመግደሉ ወንጀለኛ መሆኑ ይፈረድበታል። ስለተከታተላችሁን አመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ሰቢ ካርቢ አርጉ